ጋብቻ ስሙ ማን ይባላል? ቤተክርስቲያናችን ምን ትለዋለች? ምስያጣቢ ታላቅ ገበያ ትለዋለች ጋብቻ። ይህን ሁሉ የሸመተች ከዚያ ነው። እነዚህ ሁሉ ሰማዕታቱ ለሃይማኖታቸው ለቤተክርስቲያን ብለው ነው መከራ የሚቀበሉ። ጻድቃን መንነው ገዳም ገብተው እግዚአብሔር የሚለምኑ በጾም በጸሎት ለሀገር ለሕዝብ ነው። ካህናቱም ተሹመው ዲያቆናት፣ ቀሳውስት ተሹመው የሚያገለግሉ ቤተክርስቲያን እግዚአብሔርና ሕዝብን ነው። ጳጳሳት ክህነት የሚሰጡ እግዚአብሔር ነው። እነዚህን ሁሉ የት ነው የምናገኛቸው? የት ላይ ነው? ከጋብቻ። ነገስታቱ ከጋብቻ። ስለዚህ ቅዱስ ጳውሎስ ይህንን አየና ክቡር አውስቦ በኩልሄ ያለ ጋብቻ በሁሉ ዘንድ ክቡር ነው አለ። በሁሉ ዘንድ ሲል ሁሉ የተባሉ እነማን ናቸው? ሰማዕታት፣ ነቢያት፣ ጻድቃን፣ ሐዋርያት። ራሱን እመቤታችን ቅድስት ድንግል ማርያም ከምን የተሸመተች ከምን የተገዛች ያገኘናት? ከጋብቻ ከቅዱስ ኢያቄምና ከቅድስት ሐና ገበያ ነው ያገኘናት። ስለዚህ ጋብቻ ክቡር የሚባል የሁሉም መገኛ ስለሆነ አሁን እነዚህ ሙሽሮች የት ያገኘናቸው? የት ላይ የተሸመቱ? ከጋብቻ። አባት መምህር ኃይለ ሚካኤል የማታ፣ ወይዘሪት እመቤት ሳለ መላኩ ከአቶ የማታና ከባለቤታቸው ማን ተቀዳ? ማን ተሸመተ? መምህር ኃይለ ሚካኤል። ወይዘሪት እመቤት ከአባቷ ከአቶ መላኩና ከባለቤታቸው ተሸመተች፣ ተቀዳች። ዛሬ ይህን ገበያ እኛ ደግሞ ልንሸምትበት ነው እዚህ የተሰበሰብን። ከእነሱ የምንሸምተው ነገር ቢኖር ስርዓተ ቤተክርስቲያንን፣ ስርዓተ ጋብቻውን፣ ስርዓተ ተክሊሉን እስካሁን ድረስ ያየነውን ሁሉ ከጧት እስከ ማታ ድረስ ያየነውን ሁሉ ደግሞ ከሙሽሮች እኛ ዛሬ እንገበያለን። እየሸመትነ ነው። ሕፃናት አሁን እያዩ ነው። ስለ ስርዓተ ጋብቻ እየተማሩ ነው። መናንም እየተማሩ ነው። እነሱ ደግሞ ነገ የዛሬ ዓመት የምንሸምታቸው አትክልቶች ይኖራሉ። የምንገዛቸው አትክልቶች፣ ቡቃያዎች፣ የዛሬ ዓመት ቡቃያዎች እነሱ ደግሞ እናያለን በዓይናችን። ልጆች ማለት ነው። ጋብቻ የሰው ገበያ ነው። ጋብቻ ከሌለ ሰው የለም አለ ይኖራል። ለዚህ እኮ ነው ሰዎች ስላላወቁ የወሊድ መቆጣጠሪያ እያሉ የሰውን ገበያ ለመፍታት ይህን ስጋዊ ገበያ በዚያም እያሉ አንድ ጊዜ ማዕቀብ ይጥሉበታል፣ አንድ ጊዜ ይቀንሱታል፣ አንድ ጊዜ ይጥሉታል፣ ያነሱታል። ያላዋጣቸው ሲል ደግሞ ወደ ሰው ገበያ ገብተው መዋለድ የለም እያሉ ይከለክላሉ። ስላልገባቸው ይቺ ምድር የተፈጠረች ለማን ነው? ለማን ነው? አጭር ጥያቄ ጠይቃችሁ። ይቺን ምድር እግዚአብሔር የፈጠራት ለማን ነው? ለሰው እኮ ነው። ታዲያ ሰው ከሌለ ይቺ ምድር የማን ትሆናለች? የአይጥ የጉርጥ ልትሆን ነው? አይደለም። ስለዚህ ይህ ጋብቻ ክቡር ነው ሲል ሐዋርያው ቅዱስ ጳውሎስ ብዙ ምስጢሮችን ይዞ ስላገኘው ነው። እያንዳንዳችን እዚህ ያለ ነው በሙሉ የማን ውጤቶች ነን? ይህ ጋብቻ ክቡር ነው። ምንጣፉን ርኩሰት የለበትም ያለው ትክክል እኮ ነው። አሁን እነዚህ ያሉ ስታዩአቸው እዚህ ሙሽሮችን ጀምሮ ያላችሁት እነዚህ ሁሉ ከምንጣፍ ላይ የተገኙ ናቸው አይደል? እነዚህን ያስገኘ ምንጣፍ ቅዱስ አይደል? ለዚህ እኮ ነው ወለምስካበሙን ያልወጡ ሰይበታል ለምንጣፋቸው ርኩሰት የለው። አሁን ትክክል። ይሄ ሁሉ እስቲ የሁሉ ሊቃውንት የተገኘበት ምንጣፍ፣ የሁሉ ሊቃውንት የተወለደበት ሩካቤ ስሙ ማን ይባላል? ማን ይባል ይገባዋል? ስም አውጡ እስቲ። ያን ማጽደቅ ነው። ስሙን አውጥቶለታል ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ ክቡር አውስቦ በኩለሄ ብሎ ጋብቻ በሁሉም ክቡር ነው ብሎ ስም ስላወጣለት አናጽድቅለታል። አጽድቅለታል። ጋብቻ ስሙ ማን ነው? በሉ እንጂ ስሙ ማን ነው? ስሙን ጥሩት ነው ያልኳችሁ። ስሙ ማን ነው? ክቡር በሉ ዝም ብላችሁ ባጭር። ጋብቻ ስሙ ማን ነው? የጋብቻ ስም ማን ነው? ክቡር። መች ይታያል? ይታያል እንዴ? እንዴት ክቡር ተባለ? አዎ እያየ ነው። ይኸው እያየ ነው። እነዚህን አስገኘ።
እነዚህ ደግሞ ነገ ያስገኛሉ። ይህ ሁሉ ያላችሁ የሴት ወዛዝሩ የወንድ መኳንንት ሁሉ ከዚህ የተገኘ የከበረ ሰው ስለሚያስገኝ እስመ ስሙ ይመርሖ ሀበ ግብሩ፣ ስሙ ወደ ስራው ይመራዋል። አሁን የጋብቻ ስሙ ክቡር ሲባል ማነው ስራ? ክቡራን ሰዎች ልዩዋቸው እየጠመጠሙት ሊቀውት እነዚህ ክቡራን ስለተገኙበት ክቡር ተባለ እና ሴቶቹ ሚዜዎቹ እነዚህ ስለተገኙበት ምን ተባለ? ማነው ስሙ? ሰማችሁኝ? ማን የጋብቻ ማን? ክቡር። ማንን ስላስገኘ? እናንተን ክቡራትን ስላስገኘ፣ ክቡራት ሴቶችን ስላስገኘ ክቡር፣ ወንዶችን ደግሞ ስላስገኘ ስሙ ማን ነው? ክቡር። ማንን ስላስገኘ? ክቡራን። ታዲያ አንዳንዴ በመድረክ ላይ ሰዎች ሲያስተዋውቁ ክቡራንና ክቡራት እንደምን ዋላችሁ ይላሉ። ይህ ክቡራንና ክቡራት የሚለው ስም የማን ስም ነው? የማን ነው? እብላችሁ የጋብቻ ስም ሲሆን እኛ ደግሞ ከክቡሩ ጋብቻ ስለተገኘ ክቡራንና ክቡራት እንደምን አደራችሁ እንባላለን። በማን ስም ተጠራን? በተገኘንበት፣ በተወለድንበት። አባቶቻችን እናቶቻችን በክብር ተጋብተው በክብር ልጆችን ወልደው በክብር አሳድገው በክብር ድረው ኩለው ልጆችን እየተተኩ ይልኝ እያሉ ክቡራንና ክቡራት ስለተገኙበት ጋብቻ ክቡር ተብሎ አልቀረም። እኛን ማን አሰኘና? ክቡራንና ክቡራት እንደምን ዋላችሁ ያሰኘና ይህ ክቡር ጋብቻ ነው። ይህ ስሙ የጋብቻ ስም ነው። ለዚህ ሐዋርያው ቅዱስ ጳውሎስ ይህን በማየት ክቡር አውስቦ በኩለሄ ጋብቻ በሁሉም ክቡር ነው ብሏልና ሁላችንም ጋብቻ ክቡር ነው እያለን ሰብካለን፣ እናስተምራለን። ወደፊትም ሽሮቻችንም ሁላችንም ይህ ክቡር ጋብቻ አክብረን እንድንይዘው ቤተክርስቲያናችን ለልጆቹ አደራ ትላለች፣ መመሪያም ትሰጣለች። ይሄ ነው እናክብረው፣ ያከብረናል። አክብረን ከያዝነው እኛም ክቡራን እንሆናለን። ልጆቻችን እንድወልደን የምናሳድጋቸውን ለነሱ ዲያቆናት እንዲሆኑ፣ መምህራን እንዲሆኑ፣ ካህናት እንዲሆኑ፣ ሴቶችንም ደግሞ የካህናት ሚስቶች እንዲሆኑ ድንግልናቸውን ጠብቀው እንዲኖሩ። ካህን ድንግል ነው የሚያገባ ይታወቃል አይደል? አዎ ድንግል ያስፈልጋል። ካህን ድንግል ያልሆነች አያገባም። ያለ ደግሞ የካህን ሚስት ለመሆን ትሆኛለች ተብሎ አዋጅ አይነገርም ማለት አይነገርም። እናት ግን አዋጅ ትነግራለች በውስጥ። እናቶቻችን የቀድሞዎቹ ልጅ የተጠበቂ ለካህን ሚስት ትሆኛለች ይላሉ ውስጥ ለውስጥ። እናቶች አዋጅ ይነግራሉ፣ በአዋጅ ባይነገርም። እና እነዚህ እህታችን በእናቷ ምክር ተጠብቃ ነው የቆየሽ። ማን ያስተማረሽ? ራስሽ ጠብቂ ያለችሽ ማለት ነው። እናትሽ ናት? ሌላ ነው? እናትሽ አይደለች? አዎ። የእናቶች መምህርነት ለቤተ ክርስቲያን ትልቅ አስተዋጽኦ አለው። የእናቶች ጥንቃቄ ለቤተ ክርስቲያናችን ትልቅ አስተዋጽኦ አለው። እንዴት ብትሉ እንደዚህ መምህራንን፣ ካህናትን፣ ዲያቆናትን ቤተ ክርስቲያን ስትድራቸው ድንግልና ላላቸው ሴቶች ነው። ክህነቱ በጣም ታላቅ ክቡር ስለሆነ ይህ ክህነት ያለ ድንግልና ለሌላ ስለማይሰጥ፣ ስለዚህ እግዚአብሔር አምላክ በእናቶቻችን አድሮ ግራ ካህናት እኛ እኮ እንሰብካለን ድንግልናችሁን ጠብቁ እያልን፣ ግን የካህን ሚስት ትሆናላችሁ ብለን አንጨምርም። እንጨምራለን? አንጨምርም። እኛ ለማንኛውም ድንግልና አስፈላጊ ነው። ከጋብቻ በፊት ድንግልና የትም አይወድቅም፣ መጠበቅ አለበት። ይህ ለሁሉም ነው። ለካህንም ይሁን ለምእመንም ይሁን በተክሊል ስለሚጋባ ቤተክርስቲያናችን አንድና ጋብቻዋ በስርዓተ ተክሊል። ስለዚህ ሁሉም መጠበቅ አለበት። እናቶቻችን ግን የበለጠ አስተዋጽኦ ያደርጉላታል። ቤተክርስቲያን ልጅ አደራሽ ለካህን ሚስት ስለምትሆኝ ድንግልናሽን ጠብቂ ብለሽ ትላለች። እናንተ ትላላችሁ? እናቶች የዛሬዎች ትላላችሁ ብላችሁ ነው የምታሳድጓቸው? ጥሩ ካደጉ በኋላስ ጠብቁ ትላችኋላችሁ? በመካከል ሌላ ቢመጣስ? እንዲሁ ሌላውን ተውና የሃይማኖት እንኳን ሃይማኖት የሌለው ውጭ ወስዳታለሁ ቢል ትሰጣላችሁ? አሰጡ? እንተማመን፣ እውነቱን እንተማመን። አዎ ክርስቲያኖች አታደርጉትም፣ አያደርጉትም። አንዳንዶቹ ግን ያልገባቸው በገንዘብ የሚለውጡ አሉ። ነገሩ እንኳን ሰውን ይቅርና ራሱን ሃይማኖቱን ይሸጣል አይደለም? ራሱን ሃይማኖቱን በገንዘብ የለወጠባል እንኳን ሰውን ማለት ነው። ዘመናችን በጎም አለው ክፉ ጎንም አለው እና በተለይ አደራ የምለው እኔ ወላጆች ካህናት ሆናችሁ ምእመናን ብትሆኑ ወላጆች ልጆቻችሁን ለቤተ ክርስቲያናችሁ አስተዋጽኦ እንድታደርጉ እንድታበረክቱ አደራ። ምክንያቱም ለአንድ ካህን
ልጁን የሰጠ ሰው መንግስተ ሰማያት ይገባል። ራሱ ትልቅ ክብር አለ። ትልቅ ክብር አለ። ልጁን ለካህን ያጋባ ክብር አለው። ለምን? ያ ካህን ክህነቱን ጠብቆ በእሷ ምክንያት ተጠብቆ ቤተክርስቲያንን ሲያገለግል ቀጥታ ክህነቱን ጠብቆ ዲቁናውን ጠብቆ ወደ ቅስና ሲሄድ መስቀሉን ይይዛል፣ ይባርካል፣ ያጠምቃል፣ ያቆርባል። መምህር ኃይለ ሚካኤል ዛሬ በዲቁና ገባሬ ሰናይ ሆነው ቀድሰዋል። የዛሬ ዓመት ደግሞ ቅስና ይቀበላሉ። መስቀላቸውን ይዘው ያሳልማሉ። አስተዋጽኦ ማለት ይሄ ብቻቸውን አይደለም፣ ግን ከባለቤታቸው ጋር ሁና የካህን ሚስት ባትቀድስም ካህን ናት ይላሉ አባቶቻችን። ትክክል ነው። የካህኑን ክህነት የምትጠብቀው እሷ ጭምር ናት። የእሱ ብቻ አይደለም። ተቀብላለች። ትልቅ አደራ፣ ትልቅ ኃላፊነት አለ እና ስለዚህ ሁላችንም ለቤተ ክርስቲያን አስተዋጽኦ ለማድረግ ልጆቻችን በድንግልና ተጠብቀው ኑረው የዲያቆን የካህን ሚስት እንዲሆኑ የመምከር ኃላፊነት አለብን። ወላጆች እየሰማችሁ ነው? አደራውን ትቀበላላችሁ? እንደዚህ ነው። ይሄ ከሆነ ክቡር አውሶ ወጉል ያለው ይፈጸማል። ስለዚህ ሙሽሮቻችን እግዚአብሔር ይህን ክቡር ጋብቻ እግዚአብሔር ሰጥቷቸዋል። እንኳን ደስ ያላችሁ። መታደል እኮ ነው። ከብዙ ነገር ጠብቆ ጦርነት እኮ አለ። በጦርነት ጊዜ ከጦር ጠብቆ እግዚአብሔር፣ ስደት እኮ አለ። ከስደቱ ጊዜ ከስደት ጠብቆ እግዚአብሔር፣ ረሃብ አለ። ከረሃብ ጠብቆ እግዚአብሔር። ለዚህ ማብቃት ቀላል እንዳይመስላችሁ፣ ቀላል አይደለም እኮ ወጥቶ መግባት። ዛሬ በተጫለም ወጥቶ መግባት እየተጨናነቀ ያለበት ዘመን ነው እና ተጠብቆ ለዚህ መብቃት ትልቅ ነገር ነውና ለዚህ ያበቃችሁ መድኃኔዓለም አሁንም ይጠብቃችሁ። ወደፊትም ከእናንተ ጋር ይሁን። ወላዲተ አምላክ ቅድስት ማርያም ከእናንተ ጋር ትሁን። ልጆቻችንም ሴቶችም ወንዶችም ይጠብቃችሁ እግዚአብሔር። አንዳንድ ጊዜ ጋብቻ ገበያ ነው ይባላል አይደል? ገበያ የወጣ ሰው መቼም ገንዘብ ካለው ይገዛል አይደል? ከሌለው እዛ አይ ነገ ገዘኝ ነገ መጥቼ መገን ተመልሼ እገዛለሁ ይላል አይደለ? እና ሰርግና ጥምቀት ይታወቃል። ታውቁት? ሰርግና ጥምቀት ብዙ ገበያ አለው ይባላል እና በዚህም አሉ። አይ አትሳቁ እንጂ እውነቴን እኮ ነው። አንዳንድ መቼም ግንዛቤ ያስፈልጋል ይመስለኛል አይደል? ዝም ብሎ መለያየት አያስፈልግም። ግንዛቤ ነው። ከታችም አለ አይደል? ከላይም አለ እና ገበያ ማነው ይሄ ሰርግ በጣም ትልቅ የሆነ ገበያ ነው። ጋብቻ ቅድም እንዳልኩት የሚገኝበት ነው። እንደገና ደግሞ ሁሉ የሚገኝበት ነው። ይሄ ሰርግ አይደል? የሚገኝበት ብቻ ሳይሆን ሁሉ የሚታይበት። እስቲ ወደ እኔ እዩ፣ ወደዚህም እዩ፣ ሙሽሮችንም እዩ። እኔም ነገር ልትሎ እዚህ ላይ ልብስታዊት ሙሽሮችንም እዩዋቸው። እኔም ነገ ካህን ባገባ እኮ እንዲሞሸራሉ። እያየሽ ነው? አዎ፣ መተያያ ነው፣ መገናኛ ነው፣ መተጫጫ ነው፣ መተዋወቂያ ነው። ለጸሎት ነው ዋናው ትልቁ ነገር። ስጋዊ ፈቃድ አይደለም። በጸሎት ለመተሳሰብ እግዚአብሔር የፈቀደው ካለ ደግሞ አይቀርም። ተያይተው የተጋቡ ብዙዎች እናውቃለን። ቤተሰቦቻችን፣ ወላጆቻችን ሁሉ እኔ እኮ እሷን ያገባኋት ከነገሌ ሰርግ አይቻት ነው ይላሉ አባቶቻችን፣ ይነግሩናል አይደል? እውነቴን ነው። እኛም በዚያ ስለተገኘነ እኔ እኮ እሷን ያገኘኋት ሰርግ ነው ያየኋት፣ ያየ ሰረቅ አድርጌ ያየኋት ይላሉ። አንዬ ልቤ ደስ አለው። ያ በኋላ ሽማግሌ ላኩኝ ይሉናል አባቶቻችን። አይሏችሁም? ለእናንተ ለእኛ ነግረውና እንደምነግራችሁ ነገሩኝ ነው አባቶች። እና ስለዚህ የሁሉም መገኛ ነው ለማለት ነው። ክቡር አውሶ በኩል ጋብቻ በሁሉም ዘንድ ምንድን ነው? ክቡር ነው። አሁን ክቡር ነው። የከበረ ጋብቻ ያደርግልን። ወስብሐት ለእግዚአብሔር። ይቆየን። አሜን።